ያረጋግጡት አሉ የማያረጋግጡት አሉ ይላል። ለምሳሌ አሁን እንደ ሞት እንቀራለን የሚሉ ሰዎች አሉ። ይሄንን ነገር ሰው ነው ቁርአን ይናገራል። ቁርአን ይናገራል። ቁርአን ሁለት ሰዎች አሉ። የመጀመሪያው በትንሣኤ ቀን የሚያምኑ ከሞት በኋላ ህይወት አለ የሚሉ ሰዎች እና ሞተን እንደዛው እንቀራለን የሚሉ አሉ። ታውቃለህ? ልክፈትልህ። አይዛሚትና ወኩና ቱራበን ይላል። ከሞትም በኋላ አፈር ከሆንን እንዴት ከሙታን እንነሳለን የሚሉ ሰዎች አሉ። የሉ ልክፈትልህ። አፈር ከሆንን በኋላ አይዛሚትና ወኩና ቱራበን ወኢዛማ ከሞትን አፈር ሆነን አጥንት ሆነን እንዴት ከሙታን እንነሳለን ይላሉ። ልክ እንደዛው ደግሞ ከሙታን መነሳታቸውን የሚያምኑ አሉ። አንቀጹ የሚያረጋግጡት አንዴ የሚያረጋግጥ የማያረጋግጥ ብሎ ከፍሎልሃል። አዎ አሳጥርና አሁን 28 ላይ የማቃል እንደሆነ የሚናገረው ነው። ፈሪዎች ብሎ የገለጻቸው እነማንን ነው አሉ ማለት አለበታ። የሰውን ቃል እንትን ሪፖርት እያደረገ ከሆነ ፈሪዎች ያለው እነማንን ነው? ፈሪዎች የሆኑ እነማን ነው? አዎ የማያምኑ ነው። የማያምኑ ምን ይላሉ ታዲያ? ይላል እንዴ የት ላይ እንደዛ ይላል? የማያምኑት መልሳል ባይዘው አሁን መልሳል። የማያምኑት ምንድን ነው የሚሉት እኮ? የማያምኑት እኮ አያምኑም እኮ ለመምጣት ራሱ አያምኑም። ምንድን ነው የማያምኑት? የማያምኑት ያው ከሞትን በኋላ አንነሳም ብሎ ስለሚያምኑት ቅጣት መምጣታ ራሱ አያምኑም። ቢንጎ አንዴ ቪዲዮን ክፈተው። ሳላ ቁርአኑ ላይ አንዴ ክፈተው፣ አረብኛው ላይ ክፈተው። አንዴ አፎን ሳላ አንዴ መልሳለሁ። አንዴ ኤፊ አንዴ እሺ፣ ከላይ ጀምረ አንዴ እናለኝ ወደዛ ወደ አረብኛው አድርግልኝ። ምን አለ መሰለ ስማ ኤፊ እሺ አሳጥረው ግን ያው አረብ አጭሩ ነው የምልህ። ወለዚነ ሁም ሚን ዐዛቢ ረቢሂም ሙሽፊቁን አለ። የጌታቸውን ቅጣት የሚፈሩ አሉ። ከዛ በኋላ ኢነ ዐዛበ ረቢሂም ገይሩ ማእሙን፣ የጌታ ቅጣት መምጣቱ ደግሞ የማያስተማምን ነው ማለት የጌታ ቅጣት መቼ እንደሚመጣ እርግጠኞች አይደሉም። ስለዚህ ወደ አላህ ይመለሱ ነው። ተግባባን? እያለ ያለው እንደዚህ ነው። ከዛ በኋላ ምን ይላል? ወደዛ ወደ ጎን ወሰድልኝ አንዴ 29 ላይ ወለዚነ ሁም ሊፉሩጂሂም ሓፊዙን አለ። እነዛ ብልቶቻቸውን ጠባቂ የሆኑ እያለ የጌታ ቅጣት መምጣቱ እርግጥ ነው። ቆይ አንዴ ኤፊ አንዴ ተረጋጋ። ቆይ ኤፊ ተረጋጋ። ቆይ አንዴ ልድገምልህ። እሺ ከፈለግክ ልድገምልህ። አንዴ ልድገምልህ። ወደ ላይ ወሰደው ሳላ ልድገምልህ። ምን አለ መሰለ ኢነ ዐዛበ ረቢሂም ገይሩ ማእሙን ማን ወደ ላይ አንዴ ከላይ አፎን ሳላ ሀሰት ምን አለ መሰለ ወለዚነ እነዛ አማኞች ማለት ሚን ዐዛቢ ረቢሂም ከጌታቸው ቅጣት ሙሽፊቁን የሚፈሩ አላህ ስብሓነሁ ወተዓላ ቅጣቱ ይመጣል ብለው እርግጠኛ የሆኑ ሰዎች ናቸው። ከዛ እነዚህ ግን አለ ማን ነው? እነዚህ ግን ሳይሆን ስለ አላህ ስለ ራሱ ነው የሚያወራው። ጠጋ አድርግልኝ አንዴ ጠጋ አድርግ ወደዛች። ኢነ ዐዛበ ረቢሂም ገይሩ ማእሙን፣ የጌታህ ቅጣት ከመምጣቱ ደግሞ ምንም ጥርጥር የለውም ይመጣል። ለመምጣቱ ደግሞ መቼ እንደሚመጣ አይታወቅም ነው። ገብቷል? ስለዚህ ተዘጋጁ እያለ ነው። ለዚህ ቅጣቱ ይመጣል ብላችሁ ዝግጅት አድርጉ ነው። ኢነ ዐዛበ ረቢሂም ገይሩ ማእሙን፣ የሚመጣበት ጊዜ የሚታወቅ ስላልሆነ እርግጥ ስላልሆነ እናንተ የማታውቁት ስለሆነ የቅያማ ቀን መቼ እንደሚከሰት አታውቁም። የምትሞቱበት ቀን መቼ እንደሆነ አታውቁም። ሰው ለዚህ ዝግጅት አድርጉ። ለዛ ነው እያለ ያለው። የማስተማመን ነው ማለት የጌታችሁ ቅጣት መቼ እንደሚመጣ አናውቅም። ተግባባን? የምናውቀው ነገር የለም። ለምንድን ነው የማናውቀው ከተባለ የቅያማ ቀኑ አለ። ቀኑ ግን መቼ እንደሆነ አናውቅም። ስለዚህ የዛ ቀን ከመምጣቱ በፊት ለራሳችሁ ወደ መመለስ ጥረት አድርጉ ነው እያለ ያለው። ይሄ ነው ቁርአኑ የሚያስረዳው። ወለዚነ ሁም ሊፉሩጂሂም ሓፊዙን አለ። ከዛ እነዛ ብልቶቻቸውን ጠባቂ የሆኑ እያለ ይወርዳል። የእንትኖችን የአማኞችን ባህሪም እየዘረዘረ ተግባባ። ይሄ ግልጽ ነው። ስለዚህ አሁን አንተን አንድ ጥያቄ እጠይቃለሁ። አንዴ ትልቁ ላይ አድርጉኝ። ቆይ አንዴ አንዴ ጥያቄ እጠይቃለሁ። እግዚአብሔር ታማኝ ነው። ቆይ አንዴ ትልቁኝ አንዴ ይቅርታ፣ በጣም ይቅርታ። ትልቁ ላይ አድርጉኝ አንዴ። በጣም ይቅርታ። ሳላ አንዴ ኤፊ በእናትህ ራስህን ነው ማድረግ የምትችለው ኢብራሂም። አሁን ነው። እሺ
ኦኬ ኦኬ። ያኔ እኮ ራሴ ማድረግ የማልችል የምችል መስሎኝ። እሺ ምን አለመሰለ ከሳላህ ጋር የሚገርም መልስ መልሶልህ ነበረ። ሳላህ ተስማምታችሁም ነበረ። ጀዛከላሁ ኸይራ ሳላህ። ምን አለ? ለምንድን ነው የምትመልሱኝ? በአላህ እሺ ምን አለ? አንድ ሰው ታማኝ ነኝ ስላለ ታማኝ ነው ማለት ነው ወይስ ሲባል አይደለም ብለሃል አይደለ? ተስማምተናል በዚያ። ቅድም ሳላህ ስላለ ተስማምታችኋል። ታማኝ ነኝ ስላለ አንድ ማንነት ታማኝ መሆን ሳይሆን ተግባሩ ነው የሚገልጸው ተባብላችኋል አይደለ? አይ መናገሩን ነው ብለናል። አረ ሳላህ ካደህ እስኪ እንደገና እንዴት ነው ነገሩ? ፊ ቅድም ተስማምታችሁ ነበር። መናገሩን አልተባባልንም። የተባባል ነው ታማኝ ነኝ ማለቱ ብቻ ታማኝ አያደርገውም። ኦኬ ያለው እንደዛ ነው። ለምሳሌ እኔ ታማኝ ነኝ ብዬ ልሰርቅ እችላለሁ። ዋናው ታማኝ ሆኖ መገኘት ነው እንጂ ታማኝ ነኝ ማለት አይደለም። ለምሳሌ አሁን ሳላህ ለምሳሌ ታማኝ ነኝ ብሎ ቢያታልል ታማኝ ነው ማለት ይቻላል? አይደለም። ያ በቃ ኤፊ ሳላህ ታማኝ ነው ማለት ትችላለህ? ሳላህ ቢያታልልህ ይሄ እኮ ከዛ ጋር አይገናኝም እኮ። እንደዛ ከሆነ ለምሳሌ ሳላህ ሳላህ ታማኝ ነኝ ብሎ ሳላህ ታማኝ ነኝ ብሎ አታላይ ቢሆን ተቀበለዋለህ? ታማኝ ነኝ ቢል አታላይ ማለት እኮ እዚህ ክፍል ላይ አታለለ ማለት ሳይሆን ቃይ አንዴ ስትታነቅ እንደዚህ አትሆን። እግዚአብሔር አታላይ ነኝ ይላል። እግዚአብሔር ያታልላል። በምን አድርገን ነው ታማኝ ነኝ የምንለው? ልብ አድርግ። ነብይም ቢታለል አንዴ ነብይም ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ ይላል። እግዚአብሔር ታማኝ ነው እያል እንዴት አድርገን ነው እያታለለ ታማኝ ነው የምንለው? ነው በቃ ማታለል ነው። ሌላ አለ ያታለለ እኔ እግዚአብሔር ነኝ አለ አይደለ? እግዚአብሔር አታላይ ነው አታላይ አይደለም። በዚህ ጥቅስ መሰረት ከይቅርታ ጋር ማለት ነው። ታማኝ ነው። ቆይ ያለ በዚህ ጥቅስ መሰረት እግዚአብሔር አታላይ ነው አታላይ አይደለም እኮ ብሏል እኮ አንተ ብሏል አይደለም? እግዚአብሔር አታላይ ነው አታላይ አይደለም? በዚህ ጥቅስ እኔ ነኝ ብሎ ተናግሯል እኮ ግልጽ እኮ ገባኝ። መልስልኝ አንተ። እግዚአብሔር አታላይ ነው አታላይ አይደለም? በዚህ ጥቅስ መለስኩልህ። አዎ አልኩ እኮ መልስልኝ። እግዚአብሔር አታላይ ነው አታላይ አይደለም? ያው ያታለልኩ ይላል። አዎ አልኩ እኮ አታላይ ነው አታላይ አይደለም? እሺ ያታለለው ምንድን ነው? ያው አታለልኩ ይላል። አዎ አታለልኩ ይላል አይደለ? ታማኝ ስለሆነ እኮ አታላይ ነው አታላይ አይደለም? አሁን አታለልኩ እኔ እግዚአብሔር ነኝ ብሎ በመናገሩ እኮ ግልጽ አድርጎ ይናገራል። ስለዚህ ታማኝ። እሺ ጥሩ። እሺ ኢየሱስ እኔ አታላይ ነኝ ያለበትን ስተንሽ እዛ ከመምጣት ኢብሮ ያለህን ሰምተኸዋል? አታላይ መሆኑን ራሱ መናገሩ ታማኝ መሆኑን ያሳያል እያለ ነው። ወይዘው እንደዛ ነው ያለው። አታላይ መሆኑን ራሱ ተናግረዋል። ያው እኮ እያለኝ ይመች ፊ በቃ ሌላ ጥያቄ ሌላ ጥያቄ ላይ ነው። ይመች እኮ ሌላ ጥያቄ በቃ ሳላህ 34 ክፈትልኛል። ከበቂ በላይ የሆነ መልስ ያስቀመጠልህ ግን እስቲ እንድታየው ነው። ሳሂህ ሙስሊም ሀዲስ ቁጥር 2934 2934 አንዲሁን አይሁን አላውቅም እስክታወጣ ያው በዛውም ደግሞ ያው ኢብራሂም ደግሞ ወደ ጀነቱ እሳት ነው፣ እሳቱ ጀነት ነው። ቆይ እሱንም ሁሉንም ፖይንት እናየዋለን። አዎ ገብቶኛል፣ ሀሳቡ ገብቶኛል። ይፊ ገብቶኛል ሀሳብ። እሺ ያው ለዛሬ ያው ካርድ እየዘጋብኝ ስለሆነ ያው አሁን 8 አለ። ሌላ ጊዜ እመጣለሁ። አሁን ካወጣኝ እዚህ ሪዋያ ላይም ተመሳሳይ ነገር ተቀምጧል። ይሄ ሐዲስ ብዙ ሪዋያዎች ላይ ብዙ ሪዋያቶች ላይ የተቀመጠ ሐዲስ ነው። ይሄ ደጃል የሚባለው አካል ጀነትና ገሃነምን አብሮ ይዞ ይመጣል። ይሄ ማለት ራሱን ገሃነምና ራሱን ጀነት ያመጣል ነው አይደለም? እዚህ ጋር ጀነት የተባለው ሸርሕ ሳሂህ ሙስሊም መመልከት ትችላላችሁ። ሸርሕ ኢማም ነወዊ ረሒመሁላሁ ተዓላ ቮሊዩም 18 ላይ ገጽ 61 ላይ በግልጽ እንዳስቀመጠው ይህ ጀነት የተባለው በውስጡ ፈሳሾች አሉት ነው። ሲገልጸው ምን አለ መሰለ? ወፊ ሪዋያ ሊአኒ አዕለሙ ቢማ መዓ ደጃሊ ማዐሁ ነህራን የጅሪያን። መጀመሪያ ከእሱ ጋር ምን አለ? በሐዲትም አለ። ይሄ በኋላ አሳያቸዋለሁ። ማን ጋር ነው እንትን የሚያደርገው? ይፊ አንዴ እንትን አድርግልኝ።
ምን አልከኝ አብኪ? አይ እንትን ምንድን ነው እየደገመብኝ ሚዩት አድርግ ብዬ ወይስ ከሞ አብሮ ደግሞ ይሄ ልክ እንደ ጀሀነም ደግሞ የሚሰጠው ደግሞ የሆነ ተቀጣጣይ ነገር አለ፣ እንደ እሳት ነገር አለ እና ያንን ሲያዩ ሰዎች አስዩም ያደርጋሉ ይሄ ጀነት ነው ይሄ ገሀነም ነው በሚል ማለት ነው። ስለዚህ ጀነቱ ነው ብሎ ጀነት ውስጥ የሚገባ ሰው ገሀነም ይገባል፣ ገሀነም ነው ብሎ ገሀነም ውስጥ ደግሞ የሚገባ ሰው ጀነት ይገባላል። ዘን ይሄ ማለት አላህ ሱብሓነሁ ወተዓላ እነዚህ ሰዎች አቷላቸዋል ማለት ነው። እንደዛ ማለት እንችላለን እንዴ? ኖ እንደዛ እንደሞ እንዳንል ገሀነም የገባው ጀነት የገባው ገሀነም ይገባል፣ ገሀነም የገባው ጀነት ይገባል ማለት ስራቸው ራሱ የዛን ስራ ነው የሚሰሩት ማለት ነው። ምክንያቱም በመጀመሪያ ደረጃ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ደጃልን ባያችሁ ጊዜ ልትጋፈጡት አትሞክሩ ሽሹ ብሏል። አላህ ሱብሓነሁ ወተዓላ አምላክ ነኝ ብሎ ሲነሳ ከአምላክነት የሚለየውንም የተለያዩ መስፈርቶች ነግረውናል፣ ተጠንቀቁትም ብለውናል። ስለዚህ እነዚህ ሰዎች የማይጠነቀቁ ሰዎች ያው ተጠቂ ይሆናሉ ነው ሀሳቡ። ያ ነው ኖርማሊ ልጁም ስለሄደ